ሰበር ዜና የ2018 የኢትዮጵያ የቲክቶክ ክሬቲቭ አዋርድስ አሸናፊ በፌዴራል ፖሊስ ቁጥጥር ስር ዋለ። በ2018 የኢትዮጵያ የዓመቱን የቲክቶክ አዋርድ በአራት ዋንጫዎች በማሸነፍ የመኪና ልዩ ተሸላሚ በመሆን የሚታወቅ ነው። ወጣቱ ቲክቶከር አዶናይ እና ወጣቷ ቲክቶከር ጃኒ በትክክለኛ ስሟ ስመኝ ገብሩ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ይህ እርምጃ ፌዴራል ፖሊስ በቅርቡ በአለባበስና ከኢትዮጵያ ባህልና ልማድ ባፈነገጠ ይዘት ላይ በሚያተኩሩ ወጣት ቲክቶከሮች ላይ የጀመረው የማጣራትና ቁጥጥር ዘመቻ አካል እንደሆነ እየተነገረ ሲሆን ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። የፖሊስ እርምጃው በወጣቱ ትውልድ የማህበራዊ ሚዲያ አጠቃቀምና ይዘት ላይ ያነጣጠረ ነው ተብሎ ይታሰባል።